ሄዳችሁ ድብን ያሉ ኦርቶዶክሶችን ጌታን ተቀበል ምናምን አትበሉ። ሼም ምናምን የለም እንዴ? ማን ነው ጌታ? ጥሩልኝ እስቲ። ምን ነው ድምጻችሁ ጠፋ? ኢየሱስ ነው አይደል? ኢየሱስ የለም እነሱ ጋር። እንደሱ ነው የምታምኑት? በጣም ተረጋጉ። ወንጌል እንሰብካለን ብለው በጣም ብዙ ሰው እያበላሸ ነው። ምንድነው አሁን እሁድ የጀመርነው ትምህርት አለ። ተቀላቅሎ እንዴ መድኃኒዓለም ማን ነው? አማኑኤል ማን ነው? ማርያም ማን ናት? እና እኛ ጋር አለ እንዴ እሱ መድኃኒዓለም አማኑኤል ምናምን አለ እንዴ? አጥቢያዎች አሉ መድኃኒዓለም ብለው የሚያመልኩት ክርስቶስ፣ አማኑኤል ብለው የሚያመልኩት ክርስቶስ። ማርያም የኢየሱስ ምንድናት? እሺ ማርያምን ይዘው ኢየሱስ የላቸውም ብላችሁ እንዴት ተረጠራችሁ? የሌላቸው አይደሉም አላቸው። ስለዚህ ለነሱ ወንጌል ልናደርስ ስንፈልግ ጥንቃቄ ማድረግ አለብን። ወንጌል ከሆነ ወንጌል የትኛው ወንጌል? ስለ ክርስቶስ ከሆነ ልታወሩ የፈለጋችሁት ያላቸው ሐዋርያ ጳውሎስ መጥቶ ምንድን ነው ያደረገው?